ከ790 ሺህ በላይ ፎሎወር ወይም ተከታይ ያላት ናንሲ እየተባለች የምትጠራው ወይም ደግሞ በሙሉ ስሟ ዮርዳኖስ ሽመልስ እየተባለች የምትታወቀው ቲክቶከር ወላጅ እናቷ ወይዘሮ የሽመቤት ወንድምገዜ በሞት ማጣቷ ተሰምቶ ብዙዎችን በተለያዩ ማህበራዊ ሚዲያዎች ላይ ሲገልጹ ተመልክተናል። እንደምታስታውሱት ናንሲ ወይም ደግሞ ዮርዳኖስ ሽመልስ በቅርቡ ነበር ያገባቸው። ነገር ግን ከሰርግ ከደስታ ጀርባ የሙሽርነቷን ጊዜ እያጣጣመች ባለችበት በዚህ ሰዓት የተሰማው ሀዘን እጅግ መሪርና አሳዛኝ ክስተት ሆኗል። ዮርዳኖስ ወይም ናንሲ አሁን ለደረሰችበት ሁኔታ የጀርባ አጥንቷ በመሆን ከፍተኛ አስተዋጽኦ ያደረገች በስቃዩዋ በችግሯ ውስጥ አብራት የቆመችዋ ወላጅ እናቷ በህይወት ተለይታታለች። የናንሲ እናት ወይዘሮ የሽመቤት ወንድምገዜ ለሞት የዳረጋቸውን ጉዳይና ናንሲ አሁን ያለችበትንም ሁኔታ እንዲሁም ደግሞ እየደረሰባት ያሉትንም ትችቶች እናደርሳችኋለን። ለእናቷ የሞት ምክንያት እሷ ናት እየተባለችም ትገኛለች እና ምክንያቱ ምንድነው ወይም ደግሞ እንዲህ ያስባላት ጉዳይስ ምንድነው የሚለውን እናደርሳችኋለን። በማህበራዊ ሚዲያ ላይ አንዲት ታዳጊ ስትደበደብ ስስ የሆኑ የአካል ክፍሎቿን ሲረግጧት የነበሩትን የሚያሳይ ቪዲዮን በተመለከተ ፖሊስ አስፈላጊውን ምርመራ ማጣራቱን አስታውቋል። በዚህም ታዲያ በዝርዝሩ እንዴት በምን ሁኔታ የሚለውን እናደርሳችኋለን። ሰላም እንደምን ቆያችሁልን? የተወደዳችሁና የተከበራችሁ በአገር ውስጥም በተለያየ የዓለም ክፍል የምትገኙ ውድ የዛምራን አዲስ ቤተሰቦች እኛን ቀዳሚ ምርጫችሁ ስላደረጋችሁ ምስጋናችን ላቅ ያለ ነው። እንደሚታወቀው ቻናላችን አዳዲስ ወቅታዊ ትምህርት አዘል የሆኑ ታሪኮችን እንዲሁም ማህበራዊ የሆኑ ጉዳዮችን እየዳሰሰን ወደ እናንተ ውድ ቤተሰቦች ተደራሽ የሚያደርግ መሰናዷችን ነው። ቪዲዮን ላይክ፣ ሼር፣ ሰብስክራይብ በማድረግ የዘወትር ቤተሰብ በመሆን የምንጊዜም ድጋፋችሁ አይለይን። ቻናላችን አዲስ በመሆኑ ይህንን በማድረግ ተባበሩን። እንዲሁም ሀሳብ አስተያየታችሁን ደግሞ ኮሜንት ሴክሽን ላይ ያስቀምጡልን። እንዲህ ያሉ ቪዲዮዎችን ስለቅ ደግሞ በቀጥታ እንዲደርሳችሁ የደወል ምልክቷን ተጫኑ እያልኩኝ ወደ መረጃው አመራለሁ። አብራችሁ ይቆዩ። ናንሲ በሚል መጠሪያ በልዩ ልዩ ማህበራዊ ሚዲያዎች ላይ የምትታወቀው ወጣቷ ቲክቶከር ዮርዳኖስ ሽመልስ ከበድ ያለ ሀዘን ቤቷን ሳያንኳኳ አልቀረም። እናም ወላጅ እናቷ ከዚህ ዓለም በሞት መለየታቸውን የሚያመላክቱ መረጃዎች እየወጡ እንደሆነ መግቢያችን ላይ ጠቆም አድርጊያችሁ ነበር። ወላጅ እናቷ ወይዘሮ የሽመቤት ወንድምጊዜ ተብለው ይጠራሉ። ከአባታቸው ከአቶ ወንድምጊዜ ደገፉና ከእናታቸው ከወይዘሮ የማታ ጊዜ በ1968 ዓ.ም እንደተወለዱ ነው መረጃዎች የሚጠቁሙ። እንደሚታወቀው ቀደም ሲል በሐዋሳ ከተማ ነበር ኑሯቸውን ያደረጉት። በኋላም ግን ልጃቸውን ናንሲ ወደ አዲስ አበባ መታ ከትዳሯ ጋር በተገናኘ ደግሞ በጣም ከባድ እንቅፋት ገጥሟት ስለነበር ቀደም ካለው ትዳሯ ማለትም እሷን ለማበረታታት እሷን ለማጽናናት ከዛ ደግሞ ከጎኗ ሰው እንደሚያስፈልጋት ስላወቁ ከሐዋሳ ተነስተው ጠቅልለው አዲስ አበባ ኑሯቸውን አደረጉ። በጣም ጥሩ ግንኙነት በጣም ጥሩ ቀረቤታና ሚስጥራዊነት ከልጃቸው ጋር እንደነበራቸውም ይነገራል። ልክ እንደ ጓደኛ ሆነው እያንዳንዱን ነገሯን የሚከታተሉ የሚረዱ፣ ምክር ሲያስፈልጋት የሚመክሯት፣ ቁጣ ሲያስፈልጋት ደግሞ ልክ እንደ እናት የሚገስጿት የሚቆጧት በጣም መልካም ሴት እንደነበሩም ይነገርላቸዋል። ይህንን ታሪካቸውን ደግሞ የልብ ወግ በተሰኘው የአምለሰት ሙጬ ፕሮግራም ላይ ተመልክተነዋል። ብዙዎቻችን እንግዲህ ወይዘሮ የሽመቤት በሃይማኖታቸው በጣም ጠንካራ የሆኑ በቅዱስ ቁርባን የሚመላለሱ ከአምላካቸው ጋር በጣም ጥሩ ቀረቤታና ቁርኝት ያላቸው ዘወትር የዕለት ተዕለት ተግባራቸው ደግሞ በጸሎት የተጉ በጣም ጥሩ የቤተ ክርስቲያን ሰው እንደነበሩ መረጃዎች የሚጠቁሙት። ታዲያም ከቅርብ ጊዜ ወዲህ ታዲያ ዮርዳኖስ ከነበረችበት የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተነስታ ወደ ፕሮቴስታንት እምነት በመቀየሯ ምክንያት በጣም በርካታ ሀሳቦችም ሲሰጡና ሲሰነዘሩ ነበር። በዚህም የተነሳ እናቷ ተናደዋል፣ በሽታ ላይ ወድቀዋል፣ ብቻ እጅግ በጣም ብዙ ነገር እየተባሉ አስተያየቶች ሲሰጡ ነበር። ይህንንም ታዲያ በእርግጥም ምንም የምናውቀው ነገር የለምና እናት የታመሙበት ምክንያት፣ እናት ለዚህ ነገር የበቁበት ምክንያት የምናውቀው ምንም ነገር የለም። እንደውም ሰሞኑን እናት ህይወታቸው ማለፉን ተከትሎ የወጡት መረጃዎች ሀሳባቸውን ሲሰጡ እናት ህይወታቸው እንዲቀጠፍ ያደረገችው እናታቸውን አቃጥላ የደፋችው እሷ ናት እያሉ የተለያዩ አስተያየቶችም ሲሰጡ ተመልክተናል። አሁን እንዲህ አይነት አስተያየቶች ተገቢ ናቸው ወይ ብላችሁ ብትጠይቁ እጅግ በጣም ተገቢ አይደለም። ምክንያቱም አንደኛ እሳቸውን የሚመልስ ምንም ነገር የለም። እሳቸው እስከ ወዲያኛው
ህይወታቸው አልፏል። ሁለተኛ ደግሞ እሳቸው የታመሙበት ለዚህ ደረጃ የደረሱበትና ህይወታቸው እንዲቀጠፍ የሆነው በልጃቸው ምክንያት ይሁን ወይም ደግሞ በሌላ ምክንያት ይሁን የሚታወቅ ምንም ነገር የለም። በግምት እንዲሁ እንዲህ አይነት ሀሳብ መስጠት ተገቢ አይደለም። ሲቀጥል ደግሞ በልጅቷ ሞራል ላይ መረማመድም ይሆናል። ምክንያቱም ይቺ ልጅ ነገ ከነገ ወዲያ እዚህ ማህበራዊ ሚዲያ ላይ የተለያዩ ስራዎችን እየሰራች ልጇን እያሳደገች ደግሞም አሁን አዲስ የመሰረተችውንም ትዳር ይዛ መቀጠሏ የማይቀር ነገር ነውና እንደዚህ አይነት ህይወቷ ላይ ጠባሳ የሚጥሉ አላስፈላጊ የሆኑ ነጥቦችን ማንሳት ተገቢ አይደለም። ይህንን ሀሳብ መናገሩ ብዙ ጥሩ ነው ተብሎም አይታሰብም። ሌሎቻችሁም ይህንን ሀሳብ ትጋሩኛላችሁ ብዬ አስባለሁ። ለማንኛውም ዮርዳኖስ በጣም ጥሩ ስነ ምግባር ያለበት በተለይ ደግሞ ከቀድሞ ትዳሯ የወለደቻት ልጇን በብዙ መንገዶች ውስጥ ለማሳደግ ቁም ነገር ላይም ለማድረግ ብዙ የተጋች የብዙ ወጣቶችም ተምሳሌት የሆነች ልጅ እንደሆነችም እናውቃለን። በቅርቡ ደግሞ ትዳር መስርታ አዲስ ሙሽራ ሆና ህይወቷንም ገፍታለች። ወላጅ እናቷ በሰርግ ፕሮግራሟ ላይ ተገኝተው መርቀው እንደሸኟትም ተመልክተናል። ታዲያም በተደጋጋሚ ያማቸው የነበረው ህመም እየበረታ እየተጠናከረ መጣና ዛሬ ላይ ግን እነኚህን እናት ቀጠፈ ማለት ነው። ከዚህ ዓለም በ50 ዓመታቸው በሞት ተለዩ። ልጃቸው ናንሲ ደግሞ በዚህ ሰዓት በጣም ከፍተኛ ሀዘን ላይ እንደምትገኝ ከፍተኛ መጎዳት ላይ እንዳለችም የተለያዩ የማህበራዊ ሚዲያ ምንጮች እየጠቀሱ ይገኛሉ። እናም ናንሲ ያልተገባ አስተያየት የምትሰጡ ሰዎች ምንም አይነት መረጃ ሳይኖራችሁ ምንም አይነት ማረጋገጫ ሳይኖራችሁ ተገቢ ያልሆኑ ቃላትን እየተጠቀማችሁና እየሰነዘራችሁ ሰዎችን የምትጎዱ መልካም ስላልሆነ እሱን ነገር ብተው ጥሩ ነው ብለን እናስባለን። ይልቁንም ለሳቸው ነፍሳቸውን እንዲምራቸውና እሷንም ደግሞ ፈጣሪ መጽናናትን እንዲሰጣት መጸለይና መመኘት መልካሙን ነገር ማሰብ ጥሩ ነው ብለን እናስባለን። የዕለቱ ምክራችን ነው። ወደ ሌላኛው መረጃችን እናመራለን። እንግዲህ ከሰሞኑ በተለያዩ የማህበራዊ ሚዲያዎች ላይ ስትደበደብ መደብደቡ እጅግ ዘግናኝ የሆነ እየተፈራረቁ ለሶስት ጭንቅላቷን ሲቀጠቅጧት እንዲሁም ሆዷን ሲረግጧት ብቻ እጅግ በሚያስደነግጥ ያልመቷት ያልረገጧት የሰውነት ክፍል የለም። ለመግደል ሙከራ በሚመስል መልኩ ልጅቷ ጭንቅላቷን እንደዛ ሲወግሯት ወይም ደግሞ ሆዷን እንደዛ ባለ መልኩ ሲረግጧት በጣም ስስ ሴንሲቲቭ የሆነ የአካል ክፍሏን ሲረግጧት ህይወቷ ሊያልፍ የሚችልበት መንገድ እጅግ በጣም ሰፊ ነው። ወይም ደግሞ የማይሽር የዘላለም ጠባሳ የህመም ችግር ሊያመጣባት የሚችል አይነት በገዛ ጓደኞቿ ጥቃት ድብደባ የደረሰባት ይቺ ምስኪን ልጅ ደካማ ታማሚ ምስኪን እናቷን ነገ አድጋ የምትጦራትን አንድ ልጇን ቤቷ ድረስ ከተኛችበት ከፍተው ሰተት ብለው በመግባት ነው እየተፈራረቁ የደበደቧት። ቆይ እኔ መቼ ደበደብኳት እያሉ እንደ ጀብድ ቆጥረውት ሲረግጧት የነበሩት ይህንን ርህራሄ በጎደለው መልኩ የደበደቧትን የሚያሳይ ቪዲዮን በተመለከተ ታዲያ ፖሊስ አስፈላጊውን ምርመራ ማጣራቱን አስታወቀም። አዲስ አበባ ነሐሴ 11 ቀን 2018 ዓመተ ምህረት አዲስ ፖሊስ ፈርዶስ መሐመድ፣ ኤደን ዳዊትና ሀኒ ሁሴን የተባሉ ታዳጊ ተማሪዎች በኮልፌ ቀራኒዮ ክፍለ ከተማ ወረዳ 4 ዓለም ባንክ አካባቢ ጓደኛቸውን ሲደበድቡ የሚያሳይ አሳዛኝ ቪዲዮ በማህበራዊ ሚዲያ መሰራጨቱን ተከትሎ ድርጊቱን የፈጸሙት ግለሰቦች በሕግ እንዲጠየቁ ህብረተሰቡ አስተያየት እየሰጠ መሆኑን ይታወቃል። ድርጊቱ ጥቅምት 14 ቀን 2018 መፈጸሙን የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ አስታውቆ ቪዲዮው በማህበራዊ ሚዲያ ከመሰራጨቱ ከወራት በፊት ወንጀሉን የፈጸሙት 3 ተጠርጣሪዎችን በቁጥጥር ስር በማዋል ምርመራ ማጣራቱን ፖሊስ ገልጿል። በወንጀሉ የተጠረጠሩት 3 ተማሪዎች ፍርድ ቤት ቀርበው በጊዜ ቀጠሮ ታስረው ፖሊስ አስፈላጊውን ማስረጃ በማሰባሰብ የምርመራ መዝገቡን አጠናቆ መዝገቡን ለሚከተለው የፍትህ አካል መላኩን የአዲስ አበባ ፖሊስ አስታውቋል። ልጅቱ ስትደበደብ የሚያሳየው ቪዲዮ መለቀቁ በልጅቷም ሆነ በቤተሰቧ ላይ አሉታዊ ጫና የሚያሳድር በመሆኑ ቪዲዮውን የለቀቀውን አካል ለማረጋገጥ ፖሊስ 3ቱን ተጠርጣሪዎች በድጋሚ በቁጥጥር ስር አውሎ ተጨማሪ ምርመራ እያጣራ መሆኑን ገልጿል። ህብረተሰቡ ድርጊቱን በማውገዝ ወንጀሉን የፈጸሙ ሰዎች በህግ መጠየቅ እንዳለባቸው ያሳየውን መቆርቆር የአዲስ አበባ ፖሊስ ዋና ጠቅላይ መምሪያም አድንቋል። ምንጭ የፖሊስ ገጽ። ውድ ቤተሰቦቻችን ለዛሬ ነበረን መረጃ ይህንን ይመስል ነበር። አብራችሁን ስለቆያችሁ ከልብ አመሰግናለሁ። ቪዲዮን ላይክ፣ ሼር፣ ሰብስክራይብ በማድረግ ቻናላችን አዲስ ስለሆነ ከጎናችን በመሆን ድጋፋችሁን አሳዩን። በሌላ በአዲስ መረጃ እስከምንገናኝ በያላችሁበት ሰላማችሁ እንዲበዛ እየተመኘሁ